የሚሞቱ ብፁዓን ናቸው። ምንድን ናቸው? የቅዱስ ዮሐንስ ራእይ ዮሐንስ ምዕራፍ 14 ቁጥር 13 ላይ ያለ አምላካዊ ቃል ነው። የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በዚህ የመጽሐፍ ቅዱስ ክፍል የምናየው ሀሳብ አጠር አድርገን እግዚአብሔር ያከበራቸው እግዚአብሔር የመረጣቸው ቅዱሳንን ለምን እናከብራቸዋለን? ለምን ቃል ኪዳናቸውን እንጠቀማለን? ለምን ጽላታቸውን ቀርጸን ስማቸውን በድርሳት በገድላት ጽፈን ለምን እንጠቀምበታለን? ለምን ስማቸውን ጽፈን እንጠራለን? የሚሉትን ሀሳቦች ብቻ አጠር አድርገን እንመለከታለን። ጠዋት በንግሱ ስለ ዕለቱ ታሪክ የዕለቱን ትምህርት በደንብ እንደምትማሩ እርግጠኛ ስለሆን የዕለቱ ታሪክ ውስጥ አልገባም። አጠቃላይ ግን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ደግሞ በዓለም ደረጃ ኦርቶዶክስ ተዋሕዶ ቤተክርስቲያን አሜን ብላ በስርዓቷ በቀኖኗ የተቀበለቻቸው ስማቸውን በድርሳት በገድላት ጽፋ በስማቸው ጽላት ቀርጻ ቤተክርስቲያን አንጻ ጸበል ሰይማ የምታከብራቸው በስማቸው የምትማጸን እጅግ እልፍ አእላፋት ቅዱሳን አበው ቅዱሳት እመው ወይም ደግሞ እናቶች አሉ። ይህ የመጽሐፍ ቅዱስ መሰረት ያለው የመጽሐፍ ቅዱስ አስተምህሮ ያለው ክርስቶሳዊ ሀሳብ እንጂ ክርስቶስ የማይደግፈው እውነት አይደለም። ክርስቶስ የሚደግፈው እግዚአብሔር የፈቀደው እግዚአብሔር የመረጠው ነው። በርዕሳችን ላይ ያነሳነው ሀሳብ ባለራዕይ ቅዱስ ዮሐንስ፣ ወንጌላዊ ቅዱስ ዮሐንስ፣ ሐዋርያው ቅዱስ ዮሐንስ፣ በድንግልና በንጽሕና የኖረው ቅዱስ ዮሐንስ ከሌሎቹ ሐዋርያት ተለይቶ ወንጌልን ሲጽፍ ስለ ነገረ መለኮት አመልጦ አስፍቶ አስቀድሞ ቃል ነበረ ብሎ ጻፈ። ይህ ንጽሐ ጠባይ ከንጽሐ ሥጋ ጋር፣ ንጽሐ ሥጋ ከንጽሐ ነፍስ፣ ንጽሐ ነፍስ ከንጽሐ ልቡና ጋር የተስማማለት የተስተካከለለት የተባበረለት እውነተኛ የክርስቶስ ተከታዩ እውነተኛ የክርስቶስ ሐዋርያው ቅዱሱ ድንግሉ ቅዱስ ዮሐንስ በአዲስ ኪዳን የትንቢት መጽሐፍ የሚባለውን ራእይ የተባለውን መጽሐፍ ጽፎልናል። ራእይ ዮሐንስ እጅግ ጥልቅ ነው። ስላለፉት ታሪክ ይነግረናል። እስከ ስነ